በመድኃኒዓለም ዌልካም ባክ ኢትዮጵያ። ውሻ ሰልበመሰል ምን ያረጋል? ውሻው ከመፈረ ዶሪካ ማለት አጼ ቴዎድሮስ ዳግመኛ እየመጣ ነው የሚል ነገር ብራተም አይ ዶንት ኬር አባውት ማንም ሰው የናዶናይ መጫወቻ አለ እና እንዲቻላል እንዴ አረ በመድኃኒዓለም ትልቁ ብርጭቆ እኮ ነው ደግሞ ትልቁ ቫይራሊታ በመድኃኒዓለም ሰማች ሰምንተና እኔ 10 አለቃ ጃነው በላይ ይባላለሁ። እግዚአብሔር ስጦታ ነው፣ ምንድን ማድረግ አይቻልም። ኦኬ እውነት ነው። ይሄማ የእግዚአብሔር ስጦታ ነው። ይሄማ ተፈጥሮ ነው እንጂ ተገጥሞ አይደለም። ሰርቪስ ኦፍ ሬዲዮ ኢትዮጵያ ብሮድካስቲንግ አኮርዲንግ ማውዝ ኦኬ ድላምፔጂ ጳውሎስ ይላል እዚህ ጋር ጳውሎስ ዌልካም ባክ ኢትዮጵያ። ማይ ኔም ኢዝ ጳውሎስ ደመቀ ፍሮም ባስኬቶ። እንግዲህ አዶናይ ድላምፔጂን ወደ ባስኬቶ ብታመጣ ደስ ይለኛል። ለምሳሌ ኮፒ ቡና አለ፣ ጀንጀብል አለ፣ ኮፒ ጀንጀብል ኮሮማ አለ፣ ጤፍ አለ፣ በቆሎ አለ ወዘተ የመሳሰሉ ሁሉም ነገሮች ባስኬቶ ላይ ይገኛሉ። እንግዲህ ባጭሩ ጠቀስኩት ይሄን ነው። እንግዲህ ባስኬቶ የት ነው የሚገኘው ካላችሁ ባስኬቶ ማለት ደቡብ ውስጥ የሚገኝ ሀገር መምጣት ወደ ባስኬቶ ከፈለጋችሁ ኢንቦክስ አርጉልኝ። እኔ ባስኬቶን እንደማጎበኝ ጳውሎስ ጀንጀብልና ኮፒ አለ ማልከፍልም የቤት ኪራይ ምን ያመጣሉ? ቤተ እግዚአብሔር የምትሰራኝ ስራ ቆይ እንደዛ ልፈልግ አይደለም። ለሰለሞን ሰጥቼው አንድ ደቂቃ እሺ መልሼ ልደውልሎት። ሰይጣን ይከራያል እንዴ ቤት? ምን አሉ ማዘር? ቆይ አንተ መቼ ዕለት ቤት ኪራይ ክፈል ብዬ ብር ሰጥቻለሁ ነበር እንዴ? ምን አደረኩ ብሩ? ባለፈው አልነገርኩም ለካ በእናትህ መንገድ ላይ ሳልፍ የአረጋውያን የእርዳታ ድርጅት አይቼ በእናትህ ነገ መውደቂያችን አናውቅም ብዬ በእናትህ አሳዝነውኝ ነው። ከመቼ ጀምሮ ነው አንተ የምታዝነው? ቆይ 10 ብታዝን እንደው የቤት ኪራይ ብር አንተ ትሰጣለህ ታዲያ? ምን አግብቶኝ ነው የምሰጣቸው? አሳዝነውኝ በእነሱ ስም ጠጣሁበት። በቃ ነገ መውደቂያችን አይታወቅም ብዬ እና ለአረጋውያን አዝኜ ጠጣሁ ነው እያልከኝ ያለው ሰለሞን? ኧረ አንተ ምንድን ነው የምትጮኸው? በእናትህ ሰላቤት ነው ሄደው በክተር አይደል? በቃ በጉር ሰልፍ ይምጣ ይሸጧል፣ ይከፈላል። ምንድን ነው የምታከብደው? ነግሪያች ደግሞ በእናትህ ኧረ ዛሬ ወቁት ነገር አይወራም። ኧረ ጉደንጉላችሁ ምን ሆነ ነው አንተ? ኧረ በእናትህ በግ ሰልባለሁ ብዬ ውሻን ሰልብ መሰል ምን ያረጋል? ውሻው ከመክተር ያንተን በግ ነበር ቤት ኪራይ ለመክፈል የተማመን ነው። አሁን ጎዳና ወጣን። እንኳን ደስ አለ ሰለሞን። ቆይ አንተ ውሻና በግ ለይታለ አታውቅም? ማን ነው አከራዩ? ማን ነው ለእናንተ ያከራያችሁ? በእናትህ ከያዝኩ አልተያዝኩ ሰቀቀን ውስጥ ነበርኩ። በእናትህ ግን ለበጎ ነው። ቲክቶክ ላይ ልደቷ ነው ብለን አንበሳ እናስወርዳለን ወይ ደግሞ ለቤት ኪራይ ከሆነ እና ሰለ ጌም እናዘጋጅና እንጮታ ቀጠሮ ገና ጊፍተር እንዳለው ሰው ቀጠሮ ጌም ስላይገርም። ቆይ እንደውም አንድ ሐሳብ አለ መጣው። ምን ሐሳብ አስበው? እንደውም እና ባቀላል አብረን አይደለም ያለ ነው ሲጀመር ሰለሞን የድሮ ማለት ነው ዛሲት በቃ እንደውም ለቀጠሮ ጌም አለ አንተ ያማል እንዴ? ከክብርህና ከቤት ኪራይ እሱም የቤት ኪራይ ቀጥል። በቃ እኮ ዝም በላ ታዲያ። ማስረጃ ከፈለጋችሁ ኪተን ከልብ ያሳያችኋለሁ። እቺ ቅኔ ናት። የገባው ካለ
ኢትዮሪካ ማለት እሳቢው ምንድነው? ኢትዮሪካ ትርጉሙ ማለት ኢትዮሪካ የሚለው አዲሱ የቴዲ አፍሮ ዘፈን ውስጥ ኢትዮሪካ የሚለው ቃል ሲተነተን ማለት ነው። ኢትዮሪካ ማለት ያው እንደምታውቀው ግልጽ ነው። እዛ ጋር ቅኔ ያስመስል እንጂ እሱ ኢትዮሪካ ማለት አፄ ቴዎድሮስ ዳግመኛ እየመጣ ነው የሚል ነገር በሕይወትም ጡ በመንፈስም ጡ አናውቀው ነገር ግን አፄ ቴዎድሮስ ከየት ነው የሚመጣው? ከየት ነው የሚመጣው? ምን እናውቃለን እኛ? ምን እናውቀው ነገር አለ? እውቀት ግን በዛ በዚህ ዘመን እውቀት አንተ ትልቁ አይደለም እስካሁን ቤት ነህ ርድሊ እንዴት አንቺ ዘሬ ረተነት መጥቼ ያስመረቅኩት ይለ ርድሊ እንዴት ንቅንቅ ወይ ተመረቅተ ነበር እንዴት እስካሁን ቤት ርድሊ ፋሲካ ይላል የአራብ ሰው አቀመጥ ሰዎች ሁሉ ነገር ብርቅ እየሆነባችሁ ሰውን እንደዚህ ምናምን በቃ የሚያስጠላ ምናምን ብርቅ እየሆነባችሁ እኔ ፋሲኩ ሽመልስ ክብር ለቀጨኔው መድኃኔዓለም ምንም ነገር ብርቅ አይደለም መኖር እችላለሁ ክብር ለመድኃኔዓለም አሜን ምንም ነገር ብርቃቸው ማያገባቸውን ነገር የራሳቸው መስሏቸው ብርቅ የሚሆንባቸው የነሱ እኮ አይደለም የራሳቸው ነገር አይደለም ግን እንደራሳቸው ነገር ብርቅ የሚሆን ማያገባቸው ውስጥ የሚገቡ እንደራሳቸው ንብረት አይ ዶንት ኬር አባውት ማንም ሰው ምንም ነገር ላያገባው ቢያወራ ምን ቢል አይ ዶንት ኬር አባውት አይገባውም አያገባውም እኔም አይ ዶንት ኬር አባውት አያገባም አይገባም የአራብ ሰው አቀበጥ ዛሬ የመጣሁት የናዶናይ መጫወቻ አለ እና እዛ ነው የምንውለው ዛሬ ውሏችን እዛ ነው የሚሆነው ውሎ እና አዶናይ ግቢ ነው ምንድን ነው የሚባለው ማራዝማዊ በትግረኛ ነው እንዴ አሚዞናይ ማራዊዝመንት እንሄዳለን ጋይስ እና አብራችሁኝ ቆዩ ተከታተሉኝ ሃይና ኦድ እንዴት ነህ ዳንዲኒሽ አለው እግዚአብሔር ይመስገን ሁሉ ሰላም ነው እሺ ዛሬ ያው አንዳንድ ጥያቄዎች አሉና በእነዛ መሰረት የሆነ ነገር ልጠይቅህ ነውና ፍቃደኛ ነህ ዝግጁ ነህ ፍቃደኛ እሺ የመጀመሪያው ጥያቄ ስንተኛ ክፍል ነህ 11ኛ ክፍል ኦኬ ጎበዝ ተማሪ ነህ ወይስ ሰነፍ ተማሪ ነህ ወይስ መካከለኛ ነህ መካከለኛ ያው ጎበዝ ነኝ አይደለም ስለዚህ ጎበዝ ተማሪ ነው ማለት ነው ጋይስ እሺ ሌላው ጋይስ ልጠይቀው ነው በቃ ልደፍሬ ልጠይቅላችሁ ነው አንድ እመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ ሼር ሰብስክራይብ ኮሜንት መጻፋችሁን እንዳትረሱ በደንብ ቪዲዮ ቫይራል የሚወጣልኝ ሼር ሰብስክራይብ ላይክ ስታደርጉልኝ ስለሆነ አድርጉልኝ አበረታቱ